አዲስ አበባ የአማራ ነች። ኢትዮጵያ የአማራ ነው። ወለጋ የአማራ ነው። እነሱ አብረውት አግዘውት ያለው ኢሳያስ ግን ኦሮሚያን አዲስ አበባን ገሃነም የማድረግ ፕሮጀክት ቀርጾ እነሱን ነው ደግሞ እያሰረገ የሚያስገባው። ጋዜጠኛ ነኝ አትበለኝ። እሱን አስተካክል ነው ማለት መጀመሪያ ያልኩት ያለው ለሙያ ታመን መጀመሪያ ነውራቸው ጌጣቸው የሆነ ባለጌ መደዴ የኢትዮጵያ ፖለቲከኞች ናቸው። የኦላ መሪዎችም የኦብኮ መሪዎችም የኦነግ መሪዎችም እኔን በሚመለከት ተመሳሳይ አቋም ነው ማራመድ ያለባቸው። ልደቱ ከጡረተኛ ፖለቲከኛነት ወደ ክሹፍ ፖለቲከኛነት ራሱን ቀይሯል። ኦላ በሽብርተኝነት መፈረጅ የለበትም ብዬ ምከራከር ሰው። አሁን ካለው የኢትዮ አማራ ሊቅ ልነጋገር የሚችለው ብቸኛ ሰው እሱ ነው ብዬ አስብ ነበር። ስማ አክብሬ እዚህ ሚዲያ ላይ ስመጣ እኔንም ትንሽ አክብረህ ብታነጋግረኝ ጥሩ ነው። ጌም ኦን ናው። ለምን አጉል ድካም ትደክማለህ? ጊዜ ባታጠፋ ይሻላል። በደንብ ተዘጋጅተን ቀንዱን ማለት አለብን። አይደለም አዲስ አበባ የኦሮሚያ ናት ብለህ ተነሳህ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለህም። እኛ ካልበላ ነው እኛ ካልገዛ ነው ሀገሩን ጭረን መበተን አለብን። ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። እውነተኛ ሰገጤና ባላገሮች ስለ ከተማ ምንም የማያውቁ እነሱ ናቸው። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው። አዲስ አበባ ለአማራ ምናምን እንታደጋታለን፣ ለሌሎች ብሔሮች እንታደጋታለን። ለኦሮሞ ግን ኖ። አዲስ አበባ የሁሉም ብሔር ብሔረሰቦች መቀመጫ የኦሮሚያ አካል ነች ነው እያልኩ ያለሁት። የኦሮሚያ አካል አይደለችም። አካልም እንዳልሆነች ህገ መንግስቱ ይገልጻል ነው የምልህ። የአዲስ አበባ ህዝብ ህልውና አደጋ ውስጥ የገባው በምንድን ነው? ኢትዮጵያዊነት ህልውና የሀገር ህልውና አደጋ ውስጥ የገባው በምንድን ነው? በኦሮሞ። የኔን ሀሳብ መደገፍ ነው የሚሻለው። በታሪክ መከራከሩ አይጠቅምም። እኔ መቼም ቢሆን ልደቱ በእውነት አግላይና ጠቅላይ ኢምፓየራዊ ፖለቲካ ያራምዳል ብዬ አስቤ አላውቅም። በህዝብ መነገዱን ብታቆሙት ምን አለበት? እንግዲህ አዲስ አበባ ለመጨረሻ ጊዜ አዲስ አበባ ልላቸዋለሁ። ከዚህ በኋላ ፊንፊኔ ነው። በኦሮሞ ህዝብ የሚነግዱ የኦሮሞ ብሔርተኞች ናቸው። ነፃ መውጣትማ ካለበት ከነሱ ነው ነፃ መውጣት ያለበት። በእነ ጀዋር ላይ ሁሉ ያን ሁሉ ትችት ያቀረብነው በስህተት ነበረ። አይ ቲንክ ህገ መንግስት ከማንበብ መታገድ አለበት ልደቱ። አንተ በእኔ ጭንቅላት ገብተህ አትናገር። አንተ እኔ ምላስ ላይ ቃላት ለማስቀመጥ አትሞክር። እኔ የራሴ ምላስ የራሴ ጭንቅላት አለኝ። እስከ ጥይት መማዘዝ ካስፈለገ ይደረጋል። ከዛ ተማሩና የኦሮሞ ብሔርተኞችም ከእንዲህ አይነቱ ትምክት አስተሳሰብ ውጡ። የኦሮሞ ህዝብ መገንጠልን እንዳይደግፍ ልደቱ ሄዶ ካምፔን ማድረግ መዝመት ይችላል፣ መከራከር ይችላል። በፍጹም አሁን የሚያወራውን ወሬ ለኦሮሞ ህዝብ እያቀረበ መስበክ ይችላል። አንዳንድ ጽንፈኛ ብዬ ነው የጠቀስኩት ኮሎኔል ገመቹ ዘ ቤስት